የአያቶላህ አሊ ኻሜኒ አስከሬን ለጸሎትና ለስንብት በቴህራን ወደሚገኘው ግራንድ ሞሳላ መስጊድ መድረሱ ታውቋል። እስላማዊ ኢራንን ለ36 ዓመታት በላይ የመሩት የቀድሞ የኢራን ጠቅላይ ሃይማኖታዊና ፖለቲካዊ መሪ አያቶላህ አሊ ኻሜኒ አስከሬን በዋና ከተማዋ ቴህራን ወደሚገኘው ግራንድ ሞሳላ መስጊድ መድረሱ ነው የተሰማው። የጠቅላይ መሪው የቀብር ስነ ስርዓት ከሀገሪቱ ዋና ከተማ ቴህራን በ900 ኪሎ ሜትሮች ርቀት ላይ ወደምትገኘው የትውልድ ከተማቸው መሽሃድ በሚፈጸመው የቀብር ስነ ስርዓት ይጠናቀቃል። ኻሜኒ ከየካቲት 21 ቀን ወይም ፌብሩዋሪ 28 የጦርነቱ መጀመሪያ ጀምሮ አሜሪካና እስራኤል በጣምራ በኢራን ላይ በሰነዘሩት ጥቃት ከበርካታ ቤተሰቦቻቸው አባላት ጋር ተገድለዋል። በርካታ ከፍተኛ የኢራን ባለስልጣናትም ተለይተው ግድያ ተፈጽሞባቸዋል። ለቀድሞ ጠቅላይ መሪው አያቶላህ አሊ ኻሜኒ አስክሬን ሽኝት የሚደረጉ መርሃ ግብሮችን የሀገሪቱ መንግስት እንደሚከተለው ይፋ አድርጎታል። ከዛሬ ቅዳሜ ቀን ጀምሮ እስከ ሰኞ ድረስ የ6 ቀናት ስነ ስርዓት በቴህራን ይጀመራል። የኻሜኒ አስከሬን በግራንድ ሞሳላ የጸሎት ቅጥር ግቢ ውስጥ ለህዝብ እይታ ይቀመጣል። ሰኞ ዕለት በዋና ከተማዋ ጎዳናዎች ላይ ታላቅ የሽኝት ሰልፍ ይካሄዳል። ማክሰኞ ሐምሌ 30 ቀን የሽኝት ሰልፉ ከቴህራን ወደ ቅድስት ከተማ ቆም እንደሚጓዝም ታውቋል። ረቡዕ ሐምሌ 1 ቀን ስነ ስርዓቱ ከኢራን ውጪ በመቀጠል በጎረቤት ሀገር ኢራቅ ወደሚገኝ ታሪካዊ ቅዱሳን ከተሞች ነጃፍና ከርባላ ይጓዛል። ሐሙስ ሐምሌ 2 ቀን የኻሜኒ አስከሬን በትውልድ ከተማቸው መሽሃድ ለመጨረሻ የቀብር ስነ ስርዓት ወደ ኢራን ይመለሳል። የኢራን ባለስልጣናት በ6 ቀናት ውስጥ ከ15 እስከ 20 ሚሊዮን የሚደርሱ ሐዘንተኞች ይሳተፋሉ ብለው የሚጠብቁ ሲሆን ለዚህም ፖሊስ ከፍተኛ ጥንቃቄ እንዲያውጅ አድርጎታል። ዓለም አቀፍ ተሳትፎን በተመለከተ ከፓኪስታን፣ ሩሲያና ቻይናን ጨምሮ ከ30 በላይ ሀገራት የተወከሉ መሪዎችና ተወካዮች እንዲሁም ከ90 በላይ ሀገራት የተውጣጡ የሃይማኖት አባቶች እንደሚገኙ በመርሃ ግብሩ ላይ ተገልጿል። ብሔራዊ ጥሪን አስመልክቶ የኢራን ፓርላማ አፈ ጉባኤ ለሀገሪቱ የቀብር ስነ ስርዓት ኢራናውያን በከፍተኛ ቁጥር እንዲወጡ በይፋ አሳስበዋል። ዲፕሎማሲያዊ ጉዳይን አስመልክቶ የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ በኳታርና በፓኪስታን አደራዳሪነት በዶሃ በዋሽንግተንና በቴህራን መካከል እየተካሄደ ያለው ቀጥተኛ ያልሆነ ድርድር ዲፕሎማቶችና ተደራዳሪዎች የቀብር ስነ ስርዓቱን ለመታደም እንዲችሉ በይፋ ቆሟል። ከኻሜኒ ቀብር በፊት በቴህራን ጥብቅ ደህንነት ተጥሏል። የሮይተርስ ዜና ወኪል ዓርብ ዕለት ያወጣው ቪዲዮ እንዳመለከተው ለተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ከሚደረገው የቀብር ስነ ስርዓት በፊት የደህንነት አባላት በቴህራን ጎዳናዎች ላይ ጥበቃ ሲያደርጉ አሳይቷል። የኻሜኒና የበርካታ የቤተሰብ አባላት አስከሬን የያዙ ሳጥኖች በትላንትናው ዓርብ ዕለት በቴህራን ከተማ በሚገኘው ኢማም ሆይኒ ግራንድ ሞሳላ ተቀምጦም ተስተውሏል። ሆኖም ግን የኻሜኒ ቀብር ዝግጅት ላይ በግዴታ ማሳተፍ የሚል ቅሬታ አስነስቷል። ለኢራን ኢንተርናሽናል የተላኩ በደርዘን የሚቆጠሩ መልእክቶች እንደሚያሳዩት የኢራን ባለስልጣናትና ከመንግስት ጋር ግንኙነት ያላቸው ተቋማት ሰራተኞችን፣ ንግዶችንና የበጎ አድራጎት ድርጅቶችን በተገደሉት ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት ላይ እንዲሳተፉ ጫና እያደረጉባቸው እንደሆነም ተናግረዋል። ዘገባዎቹ ወደ ኻሜኒ ቀብርና የቀብር ስነ ስርዓት በሚያመሩት ቀናት ውስጥ ኢራን የመሪዋን ግብዓተ መሬት ለመፈጸም የተሰናዳች ባለችበት ሰዓት እስራኤል የኢራን ተደራዳሪዎችን ለመግደል አቅዳ እንደነበር የአሜሪካ መገናኛ ብዙሃን ዘግበውታል። ኒውዮርክ ታይምስ እና ዋሽንግተን ፖስት እንደዘገቡት ከሆነ የአሜሪካ ባለስልጣናት በዚህ ዓመት መጀመሪያ ላይ በዋሽንግተንና በቴህራን መካከል ያለውን ውጊያ ለማቆም የታለመው ንግግር እየተካሄደ በነበረበት ወቅት እስራኤል የኢራን ተደራዳሪዎችን ለመግደል አቅዳ ነበርም ተብሏል። ለሁለቱም የዜና አውታሮች ስማቸው እንዳይጠቀስ በጠየቁት ባለስልጣናት መሰረት እስራኤል የውጭ ጉዳይ ሚኒስትሩን አባስ አራጋቺን እና የሀገሪቱን ዋና ተደራዳሪ እንዲሁም የኢራን ፓርላማ አፈ ጉባኤ የሆኑትን መሐመድ ቃሊባፍን ለመግደል አልማ እንደነበረም ነው ይፋ ያደረጉት። ለኒውዮርክ ታይምስ ውስጣዊ መረጃዎችን ያጋሩት ባለስልጣን አሜሪካ በመካከለኛው ምስራቅ የሚገኙ ሀገራት ለኢራን ስለ አደጋው ማስጠንቀቂያ እንዲሰጡ መጠየቋን ያስታውሳሉ። እስራኤል ቀጠናዊ ግጭቶችን ለማቆም የሚደረጉ ንግግሮችን ለማክሸፍ በሚመስል መልኩ
የተደራዳሪ አካላትን ኢላማ የማድረግ ልምድ ያላት እንደሆነም ነው እየተነገረ ያለው። ባለፈው ጥቅምት ወር የእስራኤል ጦር በዶሃ ጥቃት የፈጸመ ሲሆን የሐማስ ባለስልጣናት ከእስራኤል ጋር ለሚደረገው የተኩስ አቁም የውሳኔ ሀሳብ እያጤኑ በነበረበት ወቅት የቡድኑን ቅጥር ግቢ ኢላማ አድርጎም ነበር። ኒውዮርክ ታይምስ ሐሙስ ዕለት ባወጣው ዘገባ መሰረት ስጋቱ ከፍተኛ ከመሆኑ የተነሳ አሜሪካ ቀጠናዊ አደራዳሪዎችን ስለሚመጣው ስጋት ለቴህራን በግል እንዲያስጠነቅቁ ጠይቃለች። ማስጠንቀቂያው በዋሽንግተንና በእስራኤል መካከል በኢራን የጦርነት ግቦች ላይ እየታየ ያለውን ልዩነት ያመላከተ ነውም ተብሏል። አሜሪካ ከኢራን ጋር በድርድር ለሚደረግ እልባት ማግኘት ቅድሚያ ስትሰጥ፣ እስራኤል ግን የቴህራንን አመራር በማዳከምና ሰፋ ያሉ ስትራቴጂካዊ ግቦችን ወይም የገዢው አካል ለውጥና የኢራንን ቀጠናዊ ተጽዕኖ መግታት ላይ ያተኮረ ነውም ይባልለታል። የአሜሪካ ባለስልጣናት ለእትሙ እንደተናገሩት አራጋችና ቃሊባፍ በግጭቱ መጀመሪያ ምዕራፍ ላይ እንደ ትክክለኛ ወታደራዊ ኢላማ ሊቆጠሩ ይችሉ ነበርም ተብሏል። ነገር ግን ንግግሩ በሚያዝያ ወር በቁም ነገር ከተጀመረ በኋላ አሜሪካ ሁለቱን ሰዎች ለመግደል የሚደረግ ማንኛውም ሙከራ ዲፕሎማሲያዊ መስመሩን አደጋ ላይ ይጥላል የሚል መደምደሚያ ላይ ደርሳለች። ኢራን በተደራዳሪ ቡድኗ ዙሪያ ያለውን ጥበቃ በማጥበቅ ምላሽ ሰጥታለች። በኢስላማባድ ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር ከታቀደው ስብሰባ በፊት የኢራን ባለስልጣናት በእስራኤል በኩል ልዑካቸው ኢላማ እንደማይሆን በፓኪስታንና በኳታር አገናኞች በኩል ማረጋገጫ ፈልጋ እንደነበረም የሚዘነጋ አይደለም። ይህ በእንዲህ እንዳለ ታዲያ በኢራን ጦር ታሪክ ውስጥ ተደማጭነት ያላቸው ጀነራል ከመሸሸጊያቸው መውጣታቸው መገናኛ ብዙሃን በዛሬው ዕለት ዘግበውታል። ቴህራን አርብ ዕለት ለሟቹ ጠቅላይ መሪ አያቶላህ አሊ ኻሜኒ ቀናት ለሚቆየው የቀብር ስነ ስርዓት ስትዘጋጅ የኢራን ወታደራዊ አብዮታዊ ጥበቃ የሚመሩት ተደማጭነት ያላቸው ጀነራል ከመሸሸጊያቸው ወጥተው ተስተውለዋል። በኢራን የመንግስት መገናኛ ብዙሃን በኢንተርኔት የተለቀቁት ፎቶዎች ጀነራል አህመድ ቫሂድ ስለ ኻሜኒ ቀብር በሚመክር ስብሰባ ላይ ሲሳተፉ፣ በመቀጠልም የኢራን የሃይማኖት አገዛዝ ሐሙስ ምሽት በቴህራን መሃል ከተማ ከቀድሞ ጠቅላይ መሪ መኖሪያ አቅራቢያ ባደረገው አነስተኛ የጸሎት ስነ ስርዓት ላይ ከአስክሬኑ ሳጥን አጠገብ ተቀምጠው ለመገናኛ ብዙሃን በግልጽ ታይተዋል። እንደ ባለሙያዎቹ ገለጻ ቫሂድ ከአሜሪካ ጋር ያለው ጦርነት በዘላቂነት ለማቆም በሚደረገው ድርድር ላይ የኢራንን ጠንካራ አቋም በመቅረጽ ረገድ ትልቅ ተዋናይም እንደነበሩ ነው የተነገረው። አባታቸውን ወይም ትልቁን ኻሜኒን ከገደለው የካቲት 21 የእስራኤል ጥቃት በኋላ ቆስለዋል ከተባለ ጀምሮ ተሸሽገው ካሉት አዲሱ የኢራን ጠቅላይ መሪ አያቶላህ ሞጂታባ ኻሜኒ ጋር ቀጥተኛ ግንኙነት ካለው ጥቂት ቡድን አባላት አንዱ እንደሆኑ ይታመናል። ቫሂድ ራሳቸው የኢራን ጦርነት ከመጀመሩ ሳምንታት በፊት ከየካቲት 1 ጀምሮ በህዝብ ፊት እንዳልታዩ ነው የተሰማው። በኢራን የመንግስት መገናኛ ብዙሃን የተለቀቀው ቪዲዮ በቴህራን በሚገኘው ቅጥር ግቢያቸው ውስጥ ከሁሴኒያ አቅራቢያ የተደረገውን የኻሜኒን የሐዘን ስነ ስርዓት አሳይቷል። በጦርነቱ የመጀመሪያው ቅጽበቶች ላይ የተሰነዘረው የእስራኤል የአየር ድብደባ ኻሜኒንና የተወሰኑ የቤተሰቦቻቸውን አባላት ገድሏል። የመንግስት መገናኛ ብዙሃን እንደገለጹት የኻሜኒ አስከሬን በመድረክ ላይ ባለ የሬሳ ሳጥን ውስጥ የተቀመጠ ሲሆን በፊቱም ላይ ቀይ አበቦች ተደርድረው ታይተዋል። ከወረቀት የተሰሩ የሚመስሉ ቢራቢሮዎችም ከጣሪያው ላይ በፊቱ ተንጠልጥለው ተስተውለዋል።